ወይዘሮ ፋሲካ መንገሻ እባላለሁ። ባለትዳር ነኝ። የሶስት ልጆች እናት ነኝ። እኔ ቀድሞ የመንግስት ሰራተኛ ነበርኩ። የጠሁበትን ምክንያት በሚዲያ ታስተዋውቁ ነበር። ሰምቼ መጣውና ተመዘገብኩ። አሁን ግን ለብዙ ዜጋ ያው እንዲመዘገቡ አድርጌያለሁ። ከገባው 1 አመቴ ነው። ፍርድ ቤት ላይ ነበር የምሰራው። ብዙ ሰው ያውቃል፣ ካዩኝ ያቁኛል። ሰው ፍርድ ቤት ላይ እንደምሰራ ከፍርድ ቤት ላይ በህመም ምክንያት ነው በትንሽ አስም ስለሚያመኝ ራሴ ጽፌ ነው የለቀኩት ፍርድ ቤትን። ገንዘብ በአግባቡ በስራ ላይ እየሰራሁበት ነው ያለሁት። አሁን ያለና ለድሃ ሰው የሚሆን ድርጅት መሆኑን አገናዝቤ ይሄ ቀለል ያለ ስለሆነ ጀምሬያለሁ። ወደ ኋላ አልቀርም፣ እቀጥላለሁ፣ እሰራለሁ። እኔ ቢደክመኝ ልጆቼ አባል አድርጌ በዚህ ድርጅት እንዲሳተፉ ባለቤቴም አስመዝግቤው እየሰራ ነው ነው የሚይዘው። ትልቅ ድርጅት ነው። ከፍ እንዲልልን ምኞቴ ነው። ከዚህ በላይ ከፍ ብሎ ብዙውን ህዝብ እንዲያሳትፍ ምኞቴ ነው።